እሺ አይዞሽ፣ ራሽን አታስጨንቅኝ። አልጨነቅም አፌን ብቻ ነው እንጂ በጣም ተባብራኛለች። እሷንም አመስግኑልኝ። ዱዓም አድርጉ። ጀዛከላሁም ሀይረን ብለናል። በጣም አመስግንናል። መጠጊያ የሆነችኝ ከማን ተጠግቼ መሰለሽ? እዚህ ሰው እንደዚህ አድርጋ የምታገናኘኝም እኮ እሷ ብትኖር ነው አይደለ? እና ደግሞ እናንተ በቃ ይቅርታ በሏተኝ እንዳይከፋብኝ። መቼም ይቺ እናቴም እህቴም ያለች አሁን እዚህ የተገኘች እሷ አሜራ ናት። አውቃለሁ። ያነሳችኝ እሷ ናት። የሚላይ እኛ ካሜራ ጋር በአንቺ አይደለም የተጣላ ነው፣ አንጣላምም። ምክንያቱም እህታችን ናት፣ እህቷ ናት። መወለድ ቋንቋ ነው እንደነገርኩሽ። ችግሮች ሊኖሩ ይችላሉ፣ ግን ተነጋግረን ተስማምተን እንፈተዋለን። ገባሽ? ስለዚህ አንቺ ምንም አያስጨንቅሽም። አሚራም እዚህ ናት፣ እሱም ታሜ እዚህ ነው፣ ይሄዳል። ምንም ችግር የለም። በቃ ይሄ ችግር የለውም። አንቺ አታስቢ። ነገር ግን እኛ የምንፈልገው የአንቺን ጤና ነው፣ የአንቺን ሰላም ነው፣ ሌላ ነገር የለውም። ስለዚህ እኛ አሜን። ስለዚህ እኛ በቃ አሁን እነሱ ልጆችን ቻውያቸው ይውጡና ጀስት ቃል የሚገቡ ሰዎች ካሉ ቃል ይግቡልሽ እና ያግዙሽ። በቃ ነገ አንድ ቀን ልንገርሽ፣ አንድ ቀን ይኸውልሽ ልንገርሽ፣ አንድ ነገር ብቻ አድርጊልኝ እሺ ጀሚላ። እኛ የምናግዝሽን ብር ኢትዮጵያ ትሄጂና ሰላማዊ ሆነሽ ብር የማያስፈልግሽ ከሆነ ትመጪና ምን እንደምትይ ታውቂያለሽ? ሳሪ እናንተ ይህንን ብር አግዛችሁኝ ነበረ ጂዛሃል ላይ ከይር፣ ግን እኔ ብሩን አልተጠቀምኩበትም ስለማልፈልገው ከኔ ለባሰ ችግረኛ ስጡት ብለሽ ነይና ደግመሽ ስጭንሽ። እኛ ግን ቃላችንን እናክብር። እሺ ሳሪዬ እና ታሜ በጣም ነው የምናመሰግነው። በጣም 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 እናመሰግናቸዋለን። ወላሂ ጀዛችሁን አላህ ይክፈላችሁ። በቃ ሽኩረን ብለናል። በጣም እናታችንን በአይናችን እንድናይ ስለረዳችሁም በጣም እናመሰግናለን። እሺ ተረጋጉ ሀቢብቲ። እንሻላ ማዘር በሰላም ትገባለች ከእናንተ ጋር። እንሻላ ደግሞ በቪዲዮ የዛኔ ገብታችሁ አንድ ላይ እኔ ጋር ታሳይኛለች ማለት ነው። ኢንሻአላ ኢንሻአላ። ብቻ እናንተ ደግሞ ዱዓ አድርጉላት። እሺ መርሃባ። ደህና ናት። ያው እንደሚታየሽ አልሐምዱሊላህ ደግሞ ትገባለች፣ በኢዝኒላህ በሰላም ትገባለች ኢንሻአላ። በቃ አይዟችሁ። እሺ ሀቢብቲ አደራ በቃ ላኩልን። ሌላ ሁሉ ቀላል። ደግሞ ኮንታክት ቁጥራችሁ አስቀምጡ፣ ወይም ለሳሪ በውስጥ አስቀምጡላት። አሚራ ስልካቸውን ተቀበይ፣ ለእኔም ስጭኝ፣ በውስጥ ላይ ጻፉልኝ። አሚራ ስልካቸውን ተቀበይ በውስጥ። ስልካቸው አለኝ እኔ። አለሽ? የልጆቿ ማሪቱ የማሪቱ አለሽ? የማሪቱ አለኝ። በቃ በጣም ጥሩ አሚራ፣ አንቺም ጀዛከላ ኸይር አላ ኩል ሸይ ኢንሻአላህ። ኢንሻአላህ ያኔ አንቺ የሌሎቹ ነገሮች ደግሞ አያሳስብሽ፣ ጊዜው አለው። አንቺም ደግሞ በተረጋጋው መንፈስ ኖርማልም ሁሉንም ነገር ማስረዳትም ትችያለሽ። እሺ ሀይብቲ ኢንሻአላህ። ጀዛከላ ኸይር አሚራ፣ ጀዛከላ ኸይር። خلاص ሚውት አድርጊና አሁን ሳሪ እንዳለችው ቃል መግባት የሚፈልጉ ካለ እዚህ ጋር ቁጭ ብላ እስከዛ ሚውት አድርጉ እናንተ። ሳሪ በቃ መጀመርም ከፈለግሽ ትችያለሽ። ሀይት ነፂ ትጽፊያለሽ፣ ሰኒ ጻፊ። ትንሽ እኛ ትንሽ ነው የምናግዛት፣ ችግር የለም። ቃል የገባ ነው የምናግዛት። ነገ አካውንት እስከምትሰጠን ድረስ ችግር የለም። ወይ ሰኒ ካልቻለች እኔም ብሆን እጽፋለሁ፣ ችግር የለም። አካውንቱ ልጆቹ የለንም አሉ። ለእናቴ ህይወት ጻፊ። እሺ ጀስት 10 ደቂቃ ስጪኝ ጻፊ። እስከዛ ከዛ ነው ይጽፈላታል። ይኸውልሽ ዶክተር 5,000 ብር ተጣልቷል። እናቴ ህይወቴ ማሪቱ ላበኔ እና ማሪቱ መውጣት ከፈለጋችሁ መውጣት ትችላላችሁ። ታሜ ማሪቱ ወይ መውጣት ከፈለጋችሁ መውጣት ትችላላችሁ። እናንተ ችግር የለብንም እኛ እናንተ ጋር መቆየት። እናመሰግናለን። እኔም በጣም አመሰግናለሁ። ምንም አይደለም። ይቅርታ እንግዲህ ቃላችሁን ስላልጠበቅ
እሺ ችግር የለውም። እሺ ጋይስ በእኛ አካውንት አይሰበሰብም። የራሷን አካውንት ነገ ይመጣል። እሺ ነገ ይመጣል። እሺ ዶክተር የዶክተር 5000 ብለዋል። ጥሩ እሺ ጻፊ። ቪዲዮን አሚራ ቪዲዮን አሁን እናጥፋው አይደል? ማግባት የምትችሉ እየገባችሁ ቃል ብትሰጡ ደስ ይለኛል። መሐመድ 3000 ብላለች። ግን ፕራይቬትሽን አንሺው እና ገስት ገብተሽ ብትናገሪ ደስ ይለኛል። ሁላችሁም ቃል መግባት የምትፈልጉ ታች ሳይሆን ቃል መግባት የምትፈልጉ አንዳንድ ቁጥር ጻፉና ግቡ። ቤተሰብ ማሲ ሚዩት አንሺ፣ ማሲ ሚዩት አንሺ። አካውንቱን የላቸውም ነገ ካልሰጡን በስተቀር የለም አካውንቱ ማለት እኔ ሁለት ልብ ነኝ ጋይስ። ብዙም ታሜ ወይ ሳሪ ምን አዲሳል? ምንም ወይ ሳሪ ትናንትና 125,000 ብር አለብኝ ስጥ ማለት ነው። የሆነ ሰው ደወለልኝና አካውንት ስጭኝ ነገ በረራ አለብኝ አሁን ስጡኝና ላስገባላት ብሎ ነበረ። አሁን እኔ እሱን አሁን ላይ ላገኘው አልችልም። ወይ በኋላ ሌሊት ላይ ምናምን ደውዬ ስልኩን ሞክሯል። አሁንም ሞክሬ እንትን እላለሁ። እሱ ግን ወዲያውኑ ሊሰጣት ነበር ያሰበው እኮ አካውንት ስላልነበረ ነው። ይሰጣታል እንግዲህ አሁን ስንት ነው ብሎ ጠይቆኛል። ገባች ስጭኝ አካውንት ብሎኝ ነበረ። አሁን ቮይስ አደርግለትም አንድ መስመር ነው የሚያሳይ፣ አንድ ራይት ነው ዋትሳፑ። ኦኬ ስለዚህ ማወቅ አንችልም ማለት ነው። ማወቅ አልችልም። እሱ ወዲያውኑ እዚሁ ገስት ላይ ነበር የጠየቀኝ ካስታወሽ። ልጆቹ አካውንት የለንም አሉ። ሳሪ ነገ ወደ ስራ ወደ ቢሮ ስትገባ እሷን ይዛት ትሄድና ኦኬ፣ እሷን ይዛት ሄዳ ይዛት ትምጣ። ወይ ደግሞ እዛው ቢሮ ላይ ሆና ለታሜ በዋትሳፕ ትላክለት። ምክንያቱም እዛ ነው ችግር የለውም። እኛ እንደ 10 ሰው 20 ሰው እኮ ነው። ትክክል መሲ ያለችው ቃል ገብቶ የሚሰጣት ከሆነ በቃ ደስ ይለን ነበር። ያው ከዛ ጭማሪ ብለን ነው ትንሽ ለትራንስፖርት ምናምን እንዲሆናት ነው እንጂ ልጆቹም ደስታ የራሱ አካውንት አለ ሻንጣዬ ውስጥ አለ። ሻንጣዬ ግን ያለው ቢሮ ነው። እኔ ያለሁት አኮሞዴሽን ነኝ አለች እና ነገ ወደ ቢሮ ሲሄዱ አውጥታው መታ ለታሜ